እዚህ ቪዲዮ ፈተናችሁ በስንት ዙር ሊሆን እንደሚችልና በኦንላይን ይሁን ወይንስ በወረቀት የሚለውን ነገር እርግጥ የሆነ መረጃ ከትምህርት ምዘናና ፈተናዎች ኤጀንሲ ወጥቷል። ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮ እስከ መጨረሻው ተከታተሉ ስንል በትህትና እንጠይቃለን። ቀጥታ ወደ መረጃዎቹ እናልፋለን። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮ የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና በ667 የፈተና ማዕከላት ለመስጠት ዝግጅት እየተደረገ መሆኑን ገልጿል። የአገልግሎቱ ዋና ዳይሬክተር እሸቱ ከበደ ዶክተር ለፋና እንደገለጹት የዩኒቨርሲቲ መግቢያ ፈተናን በ97 ዩኒቨርሲቲዎችና በ570 የክልል ማዕከላት ለመስጠት ዝግጅት እየተደረገ ይገኛል። ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በሁሉም ፕሮግራሞች በተፈጥሮ ሳይንስ 306964 እንዲሁም በማህበራዊ ሳይንስ 257255 በድምሩ 564219 ተማሪዎች መመዝገባቸውን ገልጸዋል። ፈተናውን በሙሉ አቅም በበይነ መረብ ወይንም ደግሞ በኦንላይን ለመስጠት ዝግጅት እየተደረገ ነው ያሉት ዋና ዳይሬክተሩ በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ በወረቀት የሚፈተኑ ተማሪዎች እንደሚኖሩም ጠቁመዋል። ከባለፈው አርብ ጀምሮ ለተፈታኞች የበይነ መረብ ወይንም ደግሞ የኦንላይን የሙከራ ፈተና መስጠት መጀመሩን አንስተው ፈተናው በ6 ዙር እንደሚሰጥና በማህበራዊ ሳይንስ በ3 ዙር እንዲሁ ደግሞ በተመሳሳይ ለተፈጥሮ ሳይንስ ተማሪዎች በ3 ዙር መሆኑን አንድ ኮምፒውተር ደግሞ 6 ተማሪን ያስተናግዳል ብለዋል። ከዚህ መረጃ ይህን መረጃ ያወጣው ፋና ቴሌቪዥን ነው። ሶርሳችንም እሱ ነው። ከዚህ መረጃ የምናገኘው ነገር አንደኛ ፈተናችሁ በ6 ዙር እንደሚሆንና አብዛኛው በሀገሪቱ ውስጥ ያሉ ተማሪዎች በኦንላይን ወይንም ደግሞ በበይነ መረብ ይፈተናሉ መባሉን እንዲሁ ደግሞ የተወሰኑ ቁጥራቸው ትንሽ የሚባሉ ተማሪዎች ምናልባት በተለያዩ ምክንያት ሊሆን ይችላል በወረቀት ለነሱ ብቻ እንደሚሰጥ ያስገንዝበዋል። እዚህ ጋር አንደኛ በ6 ዙር እንደሆነ ሁለተኛ በኦንላይን መሆኑን እንድትገነዘቡ ፈልጋለሁ። ሌላኛው ባለፈው በደንብ ነግረናችኋል ሁላችሁም ሰምታችኋል ብዬ አስባለሁ። ዳት ሚንስ ፈተናችሁ ከሰኔ 24 እስከ ሐምሌ 17 ቀን እንደሚቆይ 2018 ዓመተ ምህረት ማለት ነው። ተጨማሪ መረጃዎችን ከዚህ በኋላ የምናደርሳችሁ ይሆናል። ዳት ሚንስ ከዚህ በኋላ የፈተና ጊዜያችሁ እየቀረበ ነው የመጣው። ስለዚህ ተጨማሪ መረጃዎች ያስፈልጓችኋል እንዴት እንደምትፈተኑ እንዲሁ ደግሞ የፈተናው ፕሮግራም እንግዲህ በቅርብ ጊዜያት ይለቀቃል ብለን እናስባለን። ከአሁኑ ተዘጋጁ። ሁላችሁም የአድሚሽን ካርድ ወስዳችኋል ብለን እናስባለን። ከአድሚሽን ካርድ ጋር በተገናኘ አሁን ከግንቦት 30 በፊት ስህተት ያለባቸው የአድሚሽን ካርድ ላይ የስም፣ የጾታ እንዲሁ ደግሞ የትምህርት ፊልድ ሶሻል፣ ናቹራል የሚለው የነዚህ ስህተት ያለባችሁ ተማሪዎች እንግዲህ ባለፈው መረጃ ወጥቷል። ከሰኔ 30 በፊት እንድታስተካክሉ ዳት ሚንስ ለትምህርት ቤታችሁ እንድታሳውቁ ትምህርት ቤታችሁ ደግሞ ያንን አስተካክሎ እስኪመጣ ድረስ ቢፎር ሰኔ 30 ክትትል እንድታደርጉ ብለው እንግዲህ አሳስበዋል ባለፈው ሳምንት። ይሄንን ላደርሳችሁ እወዳለሁ። ሌሎች ተጨማሪ መረጃዎችን የምትፈልጉ ከሆነ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩን ስንል እንጠይቃለን። በሌላ ኢንፎርሜሽን እስክንገናኝ ደህና ሰንብቱ። ደህና ሁኑ።